እንደምናችሁ እንደምን ቆያችሁ ቤተሰቦቼ። ዛሬ በአንድ ርዕስ ላይ ተገናኝተናል። ምንድነው የምናወራበት? ዛሬ መመጣጠን ነው። ስለ መመጣጠን ስንቶቻችሁ ስለ መመጣጠን በሪሌሽን ውስጥ ያለው መመጣጠን ምን አይነት እንደሆነና እንዴት አይነት መመጣጠኖች እንዳሉ ስንት አይነት መመጣጠኖች እንዳሉ እንደምታውቁ ባላቅም፣ ግን ዛሬ የተወሰነ ስለ መመጣጠን እናወራለን። ከዛ መካከል መጀመሪያ አካላዊ መመጣጠን ነው። አንዳንድ ሰዎች አካላዊ መመጣጠን ፊዚካል ኮምፓቲቢሊቲ ከሌሎች መመጣጠኖች በኋላ ሊከተል ለሚገባ ጉዳይ ነው ብለው ያስባሉ። እነዛ ማሰብ ምንም ችግር የለበት። አንድ ሰው ከተቃራኒ ጾታ ጋር ያለውን የፍቅር ግንኙነት ወደ ትዳር ደረጃ ለመውሰድ ሲያስብ በመጀመሪያ ደረጃ ልመለከት የሚገባው የአካላዊ መመጣጠን ሁኔታ መሆኑን ጥርጥር የለው። በእርግጥም አንዳንድ ሰዎች ሊቀድም የሚገባው የአመለካከት መጣጣም ነው ብሎ ሊያስቡ ይችላሉ። አንዳንድ ሰዎች ደግሞ ከዚህ ሁሉ በፊት የሰዎች እምነት ወይም መንፈሳዊነት ሊመጣጠን ስለሚገባው እምነታቸው ተመሳሳይ ሊሆን ይገባል ብሎ ያስባሉ። የመመጣጠን ተግባራዊነትና ሂደት ስንመለከት ግን ወደ አንድ ሰው የምንሳበው በመጀመሪያ አካላዊ ሁኔታውን አይተን መሆኑን ልናሰምርበት ይገባል። ኖርማሊ ወደ አንድ ሰው ስንቀርብ እኮ በመጀመሪያ የምናየው አካላዊ ፊዚካሊቲውን ነው። አካሉን አይተን ነው ሲስበን። ኦልሬዲ ወንዶች ለምሳሌ ሴቶችም ሊሆን ይችላሉ፣ ግን ስፔሻል በብዛት ወንዶች አንድን ሴት ወይስ ሌሎች ሴት ብናይ መጀመሪያ ብናየው አይናችን አካሏን ነው አይደለ? አካላዊውን ፊዚካሊውን አይተን ነው ልንቀርባት የምንችለው። ይሄ ምንም ጥያቄ የለው። አካላዊ መመጣጠን ከብዙ አቅጣጫ ልንመለከተው እንችላለን። ይህን አካላዊ መመጣጠንን ከብዙ አቅጣጫ ልንመለከተው እንችላለን። አንደኛ የውበት መመጣጠን ልንችል እንችላለን። የመጀመሪያው ከአካላዊ መመጣጠን የመጀመሪያው አቅጣጫ የውበት መመጣጠን ሲሆን ሁለተኛው ደግሞ የእድሜ መመጣጠን ነው። እስከ መጀመሪያ ስለ ውበት መመጣጠን እናውራ። የውበት መመጣጠን አስቀድመን እንዳልነው የአንድን ሰው አመለካከትም ሆነ የግል እምነት አቋም ከማወቃችን በፊት የመጀመሪያው የመሳሳብ ሂደት የሚጀምረው ከአካላዊ ገጽታ ወይም ከውበት ነው። ሆኖም ይህ ከአካላዊ ውበት የሚመጣ መሳሳብ ሁኔታዊ መሆኑን ማንሳት አስፈላጊ ነው። ለምሳሌ አንድ ወንድ አንዲትን ሴት ተመልክቶ ቢያገባትና የቀረውን እድሜውን አብሯት ሊያሳልፍ ህልሙ እንደሆነች ሲያስብ፣ ሌላኛው ደግሞ ያቺኑ ሴት በፍጹም በዚያ መልኩ ሊያስባት የሚችላት ሴት እንዳልሆነች ለመደምደም ይችላል። ይህ ሁኔታ ውበት እንደ ተመልካቹን የሚለውን አባባል ያስታውሳል። አንድ ወንድ አንድ ሴት አይቶ እቺማ ለወደፊት ህይወቴ በቃ መሰረት ነች፣ ከሷ ጋር ህይወቴ የሚመሰረቱ ብሎ ሲያስብ፣ ሌላኛው ደግሞ ያቺኑ ሴት ብቻ አይቶ ኖ እኔ ከዚህ ጋር የወደፊት ህይወቴን ላድርግ ወይስ ልመሰረት አልችልም ብሎ ሊያስብ ይችላል። ይህ ሁኔታ ወይስ ይህ ሀሳብ እንደዚህ የሚያስቡበት ወዴት ይወስዳል? ውበት እንደ ተመልካችን የሚለውን አባባል ያስታውሳል። ከውበት አንጻር ስናየው ማለት ነው። ሁለተኛ የእድሜ መመጣጠን ነው። ከውጭ ውበት በተጨማሪ የእድሜ ጉዳይ ከዚህ አካላዊ መመጣጠን በተሰኘ ክፍል ውስጥ ይመደባል። የእድሜ ልዩነት ከመሳሳብ ያለፈ ገጽታና ተጽዕኖ አለው። አንዳንድ ሰዎች በእድሜ ከነሱ ገፋ ያለ ሰው ይስባቸዋል፣ ሌሎች ደግሞ በተቃራኒ። ይህ ስሜት በሴቷ ላይ ስኖርና በወንዱ ላይ ስኖር ግን የተለያዩ ስነልቦናዊ መነሻዎችንና ትርጉሞችን ሊይዝ ይችላል። ይህ የእድሜ መመጣጠን ወንዱ ላይ ሲሆንና ሴቱ ላይ ሲሆን የተለያየ ስነልቦናዊ መነሻዎችና ትርጉሞች ሊይዝ ይችላል። አንዳንድ ሰዎች በልጅነታቸው የአባትነት ፍቅር አግኝተው ስላላደጉ ያንን የአባትነት የመከታና የጠባቂ ምስል ከፍቅረኛቸው የማግኘት ጥማት ሊታይባቸው ይችላል። ከዚህም የተነሳ በብዙ እድሜ ወደሚበልጣቸው ሰው ሊሳቡ ይችላሉ። አካላዊ መመጣጠን ከግላችን የውበት መለኪያ ተነስተንም ሆነ ከሌሎች ማህበራዊ ሁኔታዎች ተነስተን እንወስነው። ዋናው ልናተኩርበት የሚገባ ጉዳይ ለትዳር ከምንመርጠው ሰው ጋር የደስታ የፍቅርና መልካም ቤተሰብን የመመስረት ኑሮ ውስጥ የመግባታችን ጉዳይ ነው። ስለዚህ እነዚህ አካላዊ መመጣጠን ጉዳይ ላይ ስለመመጣጠን ያወራነው ጉዳይ ዞሮ አንድን ነገር መሰረት ጥሎልን ያልፋል እና ወገኖች፣ አካላዊ መመጣጠን ስንል ከነዚህ ሁላ ጋር ተደምሮ ኑሯችን ወደፊታችንን ህይወታችንን የፍቅር የደስታ መልካም ቤተሰብ የሚመሰረት
ከሆነ ምንም ችግር የለውም። ያን አይተን ዋና ግባችን ያ ሲሆን ግንኙነታችን መልካም ይሆናል። ለዛሬ ያዘጋጀሁት አጭር ርዕሳችን ትመስላለች። በሚቀጥለው እመጣለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። እስከዛው መልካም ጊዜ ይሁንላችሁ።